بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فالسلام عليكم ورحمة الله وبركاته የቃዒደቱ ኑራንያ ትምህርታችን ክፍል 3 ነው። ባሳለፍነው ክፍሎቻችን ላይ 20 ሐርፎችን ከሑሩፍ አልሂጃ ለማየት ሞክረናል። ኢንሻአላህ ዛሬ ደግሞ የቀሩትን የምንመለከት ይሆናል። የምንነሳው ከቃፍ ይሆናል። ቢስሚላሂ الرحمن الرحيم ቃፍ ቃፍ كاف كاف لام لام ميم ميم نون نون واو واو ها ها همزة همزة يا 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 طيب ሐርፎቹ ይሄን ይመስላሉ። ኢንሻአላህ ያው እንደለመድነው የሚቀራረቡ ሐርፎችን እያቀራረብን የሚለያዩበትን መንገድ መመልከታችንን የምንቀጥል ይሆናል። ቃፍ ካሳለፍነው ሐርፍ ጋራ ከፋ ጋራ በተወሰነ መንገድ ይገናኛል። ነገር ግን ፋ በምትመለከቱት መንገድ ከላይ አንዲት ነጥብ ነው ያለችው። ነገር ግን ወደ ቃፍ ስንመጣ ደግሞ ከላይ 2 ነጥብ አለው። ይህ ማለት ፋ 1 ነጥብ ነው ያለው፣ ቃፍ 2 ነጥብ ነው ያለው። በዚህ በሁለቶቹ በነጥቦቻቸው ከፋ እንለየዋለን ማለት ነው። ወደሚቀጥለው ስንሄድ ካፍ ካፍ ላም ላም። እነዚህ ሁለቶቹ የተወሰነ ይቀራረባሉ። ነገር ግን ካፍ ላይ በምትመለከቱት መንገድ መካከል ላይ ልክ 5 ቁጥር ወይንም ኤስ የሚመስል ምልክት አለበት። ነገር ግን ላም ምንም ነገር የለውም። በተወሰነ መንገድ ነው የሚቀራረቡት፣ ቅርጻቸውም ቢሆን ይለያያል። ወደሚቀጥሉት ስንመጣ ሁላቸውም አይገናኙም፣ የራሳቸውን ችለው የቆሙ ናቸው ማለት ነው። አንዳቸው ከአንዳቸው አይገናኙም። የምንለያቸው ልብ ብለን በማየት ብቻ ነው። طيب ሚም ኑን ዋው ሀ ሀምዛ ያ ያ። ንባብ ላይ በተመለከተ ቃፍ ላይ ስንመጣ ቃፍን ወፈር አድርገን ነው የምናነበው። ስናነብ ቃፍ እንላለን። ቃፍ ብለን ቅጥና እናደርገውም ስናነብ ቃፍ ቃፍ በዚህ መንገድ ይነበባል። ከፍ ከፍ ሳብ አድርገን ከፍ ብለንም እልፍ አንልም፣ ሳብ አድርገን እናነባዋለን። ከፍ ከፍ። ቀጣይ ላም ላም። እዚህም ላይ ላም ብለን አፍጥነን አንሄድም፣ ሳብ አድርገን እናነባዋለን። አፋችንን ከፈት። ላም ላም። ወደሚቀጥለው ስንሄድ ሚም ሚም። ሚሟን ሳብ ማድረግ አለብን። ቀጥታ ሚም ብለን እልፍ አይባልም። እንግዳውሳ ሚም ሚም ሳብ አድርገን እናነባዋለን። ወደ ኑን ስንሄድ አሁንም ኑን ኑን። እዚህም ላይ ስንመጣ ኑን ብለን እልፍ አንልም፣ ወይም ኑን አለቀ። በዚህ መንገድ አይነበብም። ሳብ አድርገን አሁንም ኑን ኑን ሳብ አድርገን እናነባዋለን። ዋው ላይ ስንመጣ ዋው እያሉም ይሄዳሉ። ዋው በዚያ መንገድ አይነበብም። ዋው አፋችንን ከፈት። ዋው ዋው በዚህ መንገድ ነው እንጂ ዋው የሚባል ሐርፍ የለም። ዋው ዋው አፋችንን ከፈት አድርገን ማንበብ ይኖርብናል። በመቀጠል ሀ ላይም አፋችንን ከፈት አለቅጥ
በሚል መንገድ ሳይሆን እንደዚሁ ከዛንኛው ሐ ለየት ባለ መንገድ ሳብ አድርገን እናነባለን። ሃ ሃ ቀጣይ ሐምዛ ሐምዛ እዚህ ላይ ምንም አይነት የሚሳብ ነገር የለውም። ፈጠን አድርገን ማንበብ ይኖርብናል። ሐምዛ ሐምዛ በዚህ መንገድ ማለት ነው። ቀጣይ ያ ያ ያ ያ እነዚህ ሁለቱም ያ ያ ናቸው። ምናልባት ሊለያዩበት የሚችለው መንገድ ቢኖር ይሄ ያ በኸጥ ጊዜ ዳር ላይ ተጽፎ ነው የሚመጣው። መካከል ላይ በዚህ መንገድ አይጻፍም። ከቃላት መጨረሻ ላይ ሊጻፍ ይችላል ማለት ነው። ይህንኛው ከሆነ ደግሞ መጀመሪያ ላይ ወይንም ወሰጥ ላይ መጀመሪያ ላይ ወይንም መካከል ላይ በዚህ ኸጥ ነው የሚጻፈው። ዳር ላይ ከሆነ በዚህኛው ኸጥ የሚጻፍ ይሆናል። ነገር ግን ሁለቱም ያ ያ ብለን ነው የምናነባቸው ማለት ነው። ጠይብ የዛሬው ትምህርታችን በዚህ የሚጠናቀቅ ይሆናል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።